ፊልሙ የሚጀምረው ሌቨን በተባለ የቀድሞ የልዩ ኃይል ወታደር ሲሆን እሱም በመኪናው ውስጥ ሲነቃ መኪናውን እንደ ቤቱ የሚቆጥረው ይመስላል። ከዚያም ከመኪናው ወርዶ የሚሰራበትን ቦታ በሩን ከፈተ። እዚህ ላይ ሌቨን በኮንትራት ኩባንያ ውስጥ እንደ ፎርማን እንደሚሰራ እናውቃለን። ሰራተኞቹ ሌቨንን በጣም ነጂ የሚወዱትና የሚያከብሩት እናም አንደኛው ሚስቱ በተለይ ለሌቮን ያዘጋጀችውን ምግብ ይሰጠው ነበር። ሌቨን አመሰገነው። ከዚያም ሰራተኞቹን እያነጋገረና እያበረታታቸው ቀጠለና ዛሬ ብዙ ሥራ እንዳለባቸውና በሰዓቱ መጨረስ እንዳለባቸው ይነግራቸዋል። ይህ ከሆነ ሽልማት እንደሚሰጣቸውና እረፍት እንደሚፈቅድላቸው ቃል ገብቷል። ወደ ቢሮው ገብቶ የኩባንያውን ባለቤቶች ካርላ እና ጆ ሰላምታ አቀረበ። የሂሳቡ ኃላፊ የሆነችው ሴት ልጃቸው ጄኒ ከእነሱ ጋር ነች። ከሌገን ጋር ባደረጉት ውይይት የቤተሰቡ አካል እንደሆኑ አድርገው እንደሚቆጥሩት ግልጽ ነው። በዚያን ጊዜ ጄኒ ወጪ እንዲሄድ ጆን ቪዛውን እንዲሰጣት ጠየቀቻት። ምክንያቱም በዚያ ምሽት ከጓደኞቿ ጋር ስለምትወጣና ጆ ለጄኒ ስትመልስ ብዙ ገንዘብ እንድታወጣ ሲነግራት ሌቨን ፈገግ አለ። ነገር ግን ጆ በመጨረሻ ተስማምቶ ቪዛውን ሰጣት። በዚያን ጊዜ ሌቨን አንድ መኪና በጣቢያው ላይ ቆሞ ሲያይ የሌቮን ቁርስ የሚያመጣለትን ሰራተኛ በሎች ቡድን የሚመስሉት ሰዎች ደበደቡት። ሌቨን ሰራተኞቹን ብቻውን ትቶ በመሄድ በእርጋታ ሊያናግራቸው ቢሞክርም አንዱ ሰደበውና ከዚህ ጉዳይ እንዲቀይር ጠየቀውና ሌቨን ተቆጥቶ ሚስማሩት እና በኃይል መታቸው። በዛን ጊዜ ሰራተኛው ሌቨን ባደረገው ነገር በጣም አዘነ እና ሌቨንን አረጋጋው እና ትቶት ወደ ስራው ተመለሰ። ከዚያ በኋላ ጄኒ ወደ ሌቨን ሄዳ ሲጣላም አይተዋለች እና በሰራዊቱ ውስጥ ወታደር እንደሆነ ጠየቀችው። ምክንያቱም ድብድቡ ወቅት ያደረጋቸው እንቅስቃሴዎች ፕሮፌሽናል መሆኑን ያሳያሉ እና አያቷ በሰራዊቱ ውስጥ የቀድሞ ወታደር ናት። እንቅስቃሴ ሲያደርግ አይታለች። ራሱን ለመከላከል አንዳንድ እንቅስቃሴዎችን እንዲያስተምራት ጠየቀችው። ነገር ግን ሌቨን ቃሏን ችላ በማለት በወላጆቿ ፊት የሆነውን እንዳትናገር ጠየቃት። ጄኒ ተስማማች እና ምግብ ሰጠችው እና አያቷ በተለይ ለእሱ እንዳደረገችው ነገረችው። ምክንያቱም አያቷ ሌቨን ብቻዋን እንደሚኖር እና ለእሱ ምግብ የሚያበስልላት እንደሌለ ስለሚያውቅ ነው። ሌቨን አያቷን እንድታመሰግን ጠየቃት። ሌቨን ስራውን እንደጨረሰ እና ሴት ልጁን ማርያምን ሊጠይቅ ከሄደ በኋላ አያቷ ዮርዳኖስ በሚወስዳት ቀን ድግስ ሲያደርግ ሲያገኛት ደነገጠ። ማርያምን ከሌገን ጋር እንዳትሄድ ለመከልከል ተሰናበታት። ይህ ግን አልሆነም። ሜሪ ሮጣ ሌቨንን አዘጋጀች እና መኪናው ውስጥ በመሳፈር ሄደች። በዚያን ጊዜ ዮርዳኖስ ብቅ ብሎ ሌቨንን በመጥፎ ሁኔታ ያናግረውና አሳደደ። በሚሆንበት ጊዜ እርጋታ እንደማይሰማው ነገረው። ምክንያቱም ባለጌ ስለሆነ ሁልጊዜም ችግር ስለሚገጥመው እና ሕይወቱን በሚሞላው ሁከትና ብጥብጥ ምክንያት በሚስቱ ዋጋ ከፍሏል። እሷም ሞተች እና ዮርዳኖስ ሊሆን በፍርድ ቤት ያለውን ሁኔታ እንዲጠቀምበት እና ሴት ልጁን እንዲያሳድገው ሊያነሳሳው ሞከረ። ነገር ግን ሌቨን እንዴቱን ተቆጣጥሮ ለሚስቱ ሞት ተጠያቂ እንዳልሆነ ነገረውና ተወውና ከዚያም ሌቨን ማርያምን ወሰደች እና አብረው ሬስቶራንት ውስጥ ምሳ ሊበሉ ሄዱ እና እዚያ ስጦታ ይሰጣታል እና ስጦታው ከእሱ ጋር ስለሞተች እናቷ እንደሆነ ማርያም ስጦታው ይነግራታል እና ትቷቸው ይሄዳል። አያቷ የእናቷን ፎቶ ሁሉ ሰብስቦ እንደወሰዳቸው ነገረችው እና በዚያን ጊዜ ሌቨን በሚስቱ ሞት ምክንያት ማዘኑን ግልጽ ሆነ። ከዚያ ሌቨን ወደ ጠበቃው ቢሮ ሄዶ ስለ ዮርዳኖስ ባህሪ ነገረው። ስለሆነም ጠበቃው ብዙ የሕግ ጠበቆች ቡድን እንዳሉ አውቁ እና ሴት ልጁን በቁጥጥር ስር ለማዋል ሁሉንም ነገር እያደረጉ ነው። ሌቨን ዮርዳኖስ የሚያስታውሰው ለሚስቱ ነገረውና ሚስቱ በጭንቀት በመዋጥ እንደሞተች ያውቃል። ምክንያቱም በሥራው ምክንያት ሁልጊዜ ከእርሷ ስለሚርቅ በመጨረሻ ራሱን ለመጉዳት እስክትወስን ድረስ ጠበቃው ሌቨን ዮርዳኖስን እንዲያናግረውና በመካከላቸው እንዲታረቅ ሐሳብ አቅርቧል። ምክንያቱም ዮርዳኖስ የማቆያ ጉዳዩን ያሸንፋል። በተለይም ሌቨን ይህ ጉዳይ የሚያጣበት ምክንያት ስለሌለው እና ተቆጥቶ ከዮርዳኖስ ጋር ለመታረቅ ባለመሆኑ ለጠበቃው ገንዘብ በመስጠት ጉዳዩን እንዲያጠናቅቅና ለመኖሪያ ቤት ችግር በተቻለ ፍጥነት መፍትሄ እንደሚያገኝ ነገረው። መጥቶ ጄኒ ከጓደኞቿ ጋር ወጥታ ለማረፍ ወደ መጠጥ ቤት ሄዱ። በዚያን ጊዜ ጄኒ ቡና ቤት ሄዳ ዴቪድ ተብሎ በሚጠራው ክለብ ለሷና ለጓደኞቿ ጠረጴዛ ላይ ተቀምጣ ስሟን ብትነግረው ልዩ ቦታ ላይ ባለው ጠረጴዛ ላይ ያናግራትና ጄኒ ስሟን ቦታ ታውቃለች እና ወደ ጓደኞቿ ትመለሳለች። ሕገወጥ የሰዎች አዘዋዋሪዎች ቡድን እና መልእክቱ ቫይበር እንደደረሰ የሥራ ባልደረባውን አርቲ ወሰደ እና በፍጥነት ወደ ቡና ቤቱ ሄዱ። በዛን ጊዜ ከጄኒ ጓደኛዋ አንዱ አብዝቶ መጠጣት ስለደከመች ጄኒ ወደ መጸዳጃ ቤት ወስዳ እስክትጨርስ ድረስ በሩ ፊት ለፊት እንደምትጠብቅ ነገረቻት። ልክ ጄኒ ከመታጠቢያ ቤት እንደወጣች ቫይበር ትንኮሳውን ቀጠለ እና ያግታታል። በማግስቱ ካርላ እና ጆ ከሌቨን ጋር ተገናኙ እና ጄኒ ካለፈው ምሽት ጀምሮ እንደጠፋች እና ጓደኞቿ በቡና ቤት ውስጥ መታጠቢያ ቤት ከገባች በኋላ በድንገት እንደጠፋች አወቁ። ጆን ሌቨን በሰራዊቱ ውስጥ የቀድሞ ወታደር በመሆኑ እና እንደዚህ አይነት ጉዳዮችን የመፍታት ልምድ ስላለው ከጎናቸው ቆሞ እንዲፈልጋት ጠየቀው። ሌቨን ይህን ሥራ እንዳቆመ ምክንያቱም በማንኛውም የአመፅ ድርጊት ውስጥ ከገባ የሴት ልጁን የማሳደግ መብት ሊያጣ ይችላል። ጆ ብዙ ገንዘብ ሰጠውና ልጁን ወስዶ እንዲፈልግ ነገረው። ነገር ግን ከዚያን ጊዜ ጀምሮ እምቢ አለና ተወው። ከዚያም ሌቨን በቤቱ ጫካ ውስጥ ወዳለው ጓደኛው ጆኒ ሄደ እና ከንግግራቸው እንደምንረዳው ሌቨን አብረው በነበሩበት የውትድርና ተልዕኮ የጆኒን ሕይወት እንዳተረፈጁ ግን
በሚያሳዝን ሁኔታ ጆኒ በዛን ጊዜ አይኑን አጣ። ሆኖም ግን ሕይወቱ ስላዳነ አሁንም ለሌቨን ምስጋና ይሰማዋል። በዚያን ጊዜ ሌቨን ስለ ጄኒ እና ምን እንደደረሰባት ለጆኒ ይነግረዋል። ሌቨን እሷን ለማዳን እንደሚፈልግ ግልጽ ነው፣ ምክንያቱም እሱ እንደ ራሱ ሴት ልጅ በጣም ይወዳታል። በተጨማሪም ከጎኗ እንደሚቆይ ከዚህ በፊት ቃል ገብቶላት ነበር። ነገር ግን ግራ ተጋባ እና የሴት ልጁን አሳዳጊነት እንዳያጣ ፈራ። ስለዚህ ጆኒ የሚያስከትለው መዘዝ ምንም ቢሆን ጄኒን እንዲያድን ያበረታታል። ሌቨን እሱን አዳምጦ እንደገና ወደ ጆ ተመለሰ። እሱም ጄኒ ፒያኖ ስትጫወት የሚያሳይ ቪዲዮ እያየና አዝኖ ነበር። በዚያን ጊዜ ሌቨን ከጆ እንደተረዳው ጄኒ ለሙዚቃ ትምህርት ስኮላርሺፕ ነገር ግን በስራዋ እንድትረዳው ፈቃደኛ አልሆነችም። ሌቨንን ያረጋጋሉ እና ሴት ልጁን እንደሚፈልግ ቃል ገባለት እስኪያገኛት ድረስ አይመለስም። ከዚያም መኪናውን ይዞ በተያዘችበት ቀን ስለ ጄኒስ እንቅስቃሴ መረጃ መሰብሰብ ጀመረ። ከመታገቷ በፊት አመሻሹ ላይ ስታሳልፍበት ባር ደረሰ። እዚያም ዳዊት ማንም ሳያየው እዚያ ላሉ ሰዎች ሲሸጥ አየው። ሌቨን ዴቪድ ከጄኒ መጥፋት ጋር የሚያገናኘው ነገር አለ ሲል ደምድሟል። ሌቨን ከአሞሌው የኋላ በር ወጥቶ የካሜራ ሽቦ መቆረጡን አወቀ። ዙሪያውን ፈልጎ ከጄኒ የአንገት ሐብል ላይ የወደቀ ዶቃ አገኘ። እሷ እንደታፈነች እና ጠላፊዎቿን እየተቃወመች እንደነበር ተረድቷል። በምሽቱ መገባደጃ ላይ ዳዊት ቡና ቤቱን ዘጋው እና ወደ መኪናው ገባ። ሌቨን መኪናው ውስጥ መከታተያ መሳሪያ አስቀምጦ ዳዊትን ተከተለ። ሳያውቅ የቤቱን በር መክፈት ይችላል። በዚህ ጊዜ ዴቪድ ሌቨን በእጁ መሳሪያ ይዞ ሲገባ ደነገጠ። እሱ ከመድረሱ በፊት ሽጉጡን ከእሱ ይወስዳል። ሌቨን የጄኒ ጠላፊዎች ሰዎች ጠየቀው። ዳዊት ምንም የሚያውቀው ነገር እንደሌለ ነገረው ስለዚህ ጉዳይ እና እሱ ሁሉም ነገር ለፖሊስ እንደነገረ እና ሌላ የሚናገረው ቃል እንደሌለው ነገረው። ነገር ግን ሌቨን እንደሚዋሽ ስለሚያውቅ ወደ መታጠቢያ ቤት ወሰደውና ወደ መታጠቢያ ገንዳ ውስጥ አስገባውና ፊቱ ሸፍኖ ውሃ ውስጥ ነከረ። ከዚያም ዴቪድ ጄኒን የወሰዱት ሰዎች በጣም አደገኛ ሰዎች እንደሆኑ ነገረው እና እሷን እንዳይፈልጋት መከረው። ምክንያቱም ካወቁ መላ ቤተሰቡን ይገድላሉ። ነገር ግን ሌቨን ችላ ብሎት የአንዱ ስም እንዲነግረው ጠየቀው። በዚያን ጊዜ ከዳዊት ጋር የሚያውቃቸው ሁለት ሰዎች መጥተው ጠሩት። ዳዊት ድምፃቸውን እንደሰማ እንዲያድኑት ጮኸላቸው። ሌቨን ሰውየውን ከፊቱ ከመታጠቢያው በዚህ ጊዜ ሁለቱም ያለምንም ማመንታት ተኩስ ከፍተው ዳዊትን ገደሉት። ሌቨን ተኩሶ አጠፋቸው፣ ገደላቸው። ከዚያ በኋላ ያላቸውን ገንዘብ ከነርሱ ጋር ይወስዳል። በሰውነታቸው ላይ ንቅሳትን ሲመለከት የሩሲያ ማፊያ አባላት መሆናቸውን ያውቃል። ሌቨን እስከሚቀጥለው ቀን ድረስ ከዴቪድ ቤት አጠገብ ባለ ቦታ ላይ ቆሞ አየ። በዚያን ጊዜ ሁለት ሰዎች ፎሎ ከሚባል አለቃቸው ጋር ከመኪና ወጡ። ሌቨን ወደ ዴቪድ ቤት እስኪገቡ ድረስ ይመለከቷቸዋል። ፎሎ ሰዎቹ በፊቱ ሞተው ሲያይ ተናደደ። ገንዘቡ እንደጠፋ ሲያውቅ ይህ ዘረፋ መሆኑን ተረድቶ ወንዶቹን ዳኒ እና ቫንኮ በተቻለ ፍጥነት ይህን ያደረገውን ሰው እንዲያገኙላቸው ዘይ ኩባንያ መኪና አየና ሁለት ልጃገረዶች የዳዊትን ቤት ሬሳ ከስጋው ለማጽዳት እና የተከሰተውን የወንጀል ዱካ በመደበቅ ከእሱ ወጡ። በዚያን ጊዜ ቮሎ ከዴኒ እና ከቫንኮ ጋር ወጥቶ ወደ መኪናው ገባ እና ቦታውን በፍጥነት ለቆ ወጣ። የቮሎ ቤት እስኪደርሱ ድረስ ሌቨን በመኪናው ውስጥ ይከተላቸዋል። ሌቨን በቤቱ አቅራቢያ ባለ ቦታ ላይ ቆሞ የመኪና ዕቃቸውን ይዞ በዛፎች መከበብ ቤትን ይመለከታል። በዚህ ጊዜ ሚስቱን ሲደበድብ ያየዋል። ሚስቱ ከሄደች በኋላ ሌቨን ወደ ቤቱ ገባ እና ሆሎን እንዳየ ፊቱ ላይ ቡና አፍሶ መታው እና ወደቀ። ሲነሳ ሌቨን ወንበር ላይ ተቀምጦ አገኘውና በመዋኛ ገንዳው ውስጥ በገመድ ታስሮ ነበር። በዛን ጊዜ ሌቨን ፎቶ አውጥቶ ማን እንደሆነ ያውቅ እንደሆነ ጠየቀው። ሌቨን መለሰለትና በደንብ እንደሚያውቀው ነገረው እና እሱ ደግሞ ለሩሲያ የማፊያ ቡድን እንደሚሰራ ያውቃል። ስለዚህ ፎሎ ስህተት እንደሆነ ነገረው። ስህተት ነው። ትልቅ ሰዎቹ ሲገድል ገንዘቡን ሰረቀ እና ይህ ሕይወቱን ወደ ሲኦል ያደርገዋል። እናም ቤተሰቡ ሁሉ ይሞታሉ። ግን ሌቨን ለሚናገረው ነገር ግድ የለውም። እናም አልፈራም እና ፊቱን መታው። ሚስቱን በመምታቱ ቅጣቱ ነው። ከዚያም ከዳዊት ቤት የወሰደውን ገንዘብ ፊት ወረወረው እና ምንም ነገር እንደማይፈልግ ገለጸለት። ይህች ልጅ እንድትመለስ እንደሚፈልግ ነገረው። ለቤተሰቦቿና እሱ ባር ውስጥ እንደታፈገች ስለሚያውቅ ሆሎ ተናደደ እና ዴሚ ስለሚባል ሰው ተናገረ እና በሩሲያኛ ንግግሩን ቀጠለ። ስለዚህ ሌቨን የሚናገረው ነገር እንዳልተረዳው ነገረው እና ጄኒን እንዲሰጠው ጠየቀው እና በሕይወት እንዲኖረው ይፈቅድለታል። ነገር ግን ሆሎ በሌፉን ተቆጣ እና ገንዳውን ቆርጦ ረገመው። እናም ሌቨን ገንዳው ውስጥ ከተተው። ልክ ሌቨን እንደወጣ ስልኩን አውጥቶ የሆሎ ቃላትን እየቀዳ እና እሱን ለመረዳት እየተረጎመ መሆኑን እናያለን እና ከዛ ጄኒ ከመጥፋቷ በስተጀርባ ያለው ዴሚ እንደሆነ ያውቃል። ከተወሰነ ጊዜ በኋላ የጽዳት ኩባንያው መጥቶ የሆሎን አስከሬን አውጥቶ የወንጀሉን አሻራ ደብቋል። በተመሳሳይ ጊዜ የሆሎ ወንድም ስምዖን መጣ። ከዚያም ዳኒ እና ቫንኮ የሲያሞን ልጆች እንደሆኑ እና ለወንድሙ ሞት ይቅርታ ሰማን። ሲያሞን በወንድሙ ሞት አዝኖ ወደ ቤቱ ገባ። ከዚያም ሌቮ ቮሎን እየገደለ እያለ የሚታየውን የካሜራ ቀረጻ ተመለከተ እና ሲያሞን በጋዜጦች ሌቨን በጣም ተገረመ እና ቤከን ወንድሙን እንዲገድል ያደረገበትን ምክንያት ማወቅ ይፈልጋል። ስለዚህ ሲሞን ሌቮን ራሱ ሊበቀል ስለሚፈልግ ልጆቹን ጠየቀ። በዛን ጊዜ ጄኒ በተያዘችበት ቦታ እናያለን። ጄኒን በሱ አስፈራራቻት። እነዚህን አዲስ ልብሶች መልበስ መብላት እንዳለባት ተነግሯታል፣ አለበለዚያ ትገድላታለች።
በተመሳሳይ ጊዜ ሌቨን በሰራዊቱ ውስጥ አብረውት ከነበሩት እና በአሁኑ ጊዜ አደንዛዥ ዕፅን በመዋጋት ላይ ከሚገኙት የሥራ ባልደረቦቹ አንዱን ጠርቶ ስለ ዴሚ ጠየቀው። ዴሚ ስላለው ባር ለጓደኛው ነገረው እና አደንዛዥ ዕፆችን ያከፋፍላል። ምንም ሳያቅማማ ሌቨን ማታ ወደዚህ ባር ይሄዳል። በዚያን ጊዜ አርቲ የባርኩን የስለላ ካሜራዎች እየተመለከተች እና ሌቨን በኪሱ ውስጥ መሳሪያ እንደያዘ ትጠራጠራለች። ሌቨን የሚፈልገውን እንድታይ የሥራ ባልደረባዋን ቺዲ ጠይቃለች። ቺዲ ከሌቮን አጠገብ እንደተቀመጠ ሌቨን የገንዘቡን ጥቅል ወስዶ በፊቱ አስቀመጠው። ቼድ ሌቨን መድኃኒት መግዛት እንደሚፈልግ ተገነዘበ። ወስዶ ወደ ወንበዴው ቡድን መሪ ሄዶ ስሙ ደች ነው። በዚያን ጊዜ አርቲ ሌቨን መሳሪያ እንዳለው ለደች ነገረችው እና እሱ ፖሊስ እንደሆነ እንደጠረጠረች ነገረችው። ደች ለምን እንደያዘ ያልተገለጸውን ሌቨን ጠየቀ። ሌቨን ብዙ ገንዘብ ስላለው ራሱን ከሌቦች ለመከላከል መሳሪያ እንደያዘ ይገነዘባሉ። ደች የፖሊስ አባል አለመሆኑን ለማረጋገጥ ኪሱን ከፊት ለፊቱ እንዲያወጣ ጠየቀው። ነገር ግን ሌቨን ፈቃደኛ ባለመሆኑ ሊሄድ ነው። ሆኖም ደች ወንዶቹ እንዲያጠቁት አዘዛቸው። በዚያን ጊዜ ሌቨን ከደች ሰዎች ጋር ከባድ ውጊያ ውስጥ ገባና ሌቨን አንዳቸውም በመንገዱ ሊቆሙ አይችሉም። በዚያን ጊዜ ደች ትግሉን ለማቆም ጮኸች። ወደ ሌቨን ቀረበና የትግል ብቃቱ ከማንኛውም የፖሊስ መኮንን በጣም የላቀ እንደሆነ ነገረው። እሱ ከዚህ በፊት በሰራዊቱ ውስጥ እንዳገለገለ ስለሚገምት ሌቨን የቀድሞ ወታደር እንደሆነ እና በአሁኑ ጊዜ በመድኃኒት እንደሚሸጥ እና በቺካጎ ብዙ ደንበኞች እንዳሉት ነገረው። ገንዘቡን የሚደግፈው ሰው ስለዋለ በየወሩ ብዙ መጠን መድኃኒት እንደሚያስፈልገው ነገረው። እሱ ደች ፈትኖ የተወሰነ ዋጋ ነገረው። ስለዚህ ሌቨን ይህ ዋጋ በቺካጎ ካለው ዋጋ በእጅጉ እንደሚበልጥ ነገረው። እዚህ ደች ሌቨን እውነተኛ የመድኃኒት አዘዋዋሪ መሆኑን ተረድቶ በሚቀጥለው ቀን በአንድ ካፌ ውስጥ ዕቃውን ለማድረስ ቀጠሮ ሰጠው። በማግስቱ ሌቨን በቀጠሮ መሰረት ወደ ካፌ ሄዶ እዚያ ማኪናችን ስልክ ሰጡትና እንደሚደውልለት ይነግሩታልና ከሱ የመላኪያ ቦታን ያውቃል። ሌቨን ስልኩን ወስዶ እየከዱት እንደሆነ አስጠንቅቋቸው ትቷቸው ሄደ። ከዚያ በኋላ ሌቨን በመኪናው ውስጥ ገባ እና ደች ደውሎ አገኘውና መድኃኒቶቹ በእሱ ላይ በተቀመጠው ወንበር ስር እንዳሉ ሲነግሩት እና ማንም ሰው እንደማይመለከተው ለማረጋገጥ ይህን ማድረግ እንዳለበት ነገረው እና ብዙ መጠን የሚወስድበትን መንገድ ለመስማማት በሚቀጥለው ቀን እንደሚደውል ነገረው። ሌቨን ጥሪውን ጨርሶ ሁሉንም የኮንትሮባንድ መድኃኒቶች ወደ ወንዙ ጣለው። ማታ ላይ ቫይበር እና አርቲ ጄኒን ለገዟት ደንበኛ ስሙ ጋር ያደርሳሉ። የዚች ልጅ ትርጉሙን ሲጠይቁት ፎቶዋን ባየ ጊዜ የሚወደውን የጥበብ ስዕል እንዳስታውሰ ይነግራቸዋል። በገንዘብና በወርቅ ሰጣቸውና እንደ ጋር ተዋቸው። ቦርሳውን ከጄኒ ጋር ሊከፍት ይሄዳል። ነገር ግን ጄኒ ወደ እሷ እንደቀረበ ፊቷ ላይ ተጎድታለች። ጋርትን ወደ ቫይበር እና አርቲ ወስዶ እየጮኋላቸው ከቤቱ ወስደው እንዲገድሏት ጠየቃቸው። በዛን ጊዜ ሌረን ራክ ብሎ በሚገኝ አንድ ቀላል አፓርትመንት ውስጥ የሰበሰበው ምስሎች እና መረጃዎች ግድግዳው ላይ ሰቅለው ነበር። በዚህ ጊዜ ከአለቃው ጋር የሚገናኝበትን ሰዓትና ቦታ በማሳወቅ ከደች ስልክ ደውሎለታል ያዘዘውን የመድኃኒት መጠን ለመቀበል። በማግስቱ ሌቨን ወደ ቦታው ሄደ። በጣም የተንደላቀቀ ሬስቶራንት ሲሆን ሌቨን ቦታው ሁሉ በጦር መሳሪያ የታጠቁ ሰዎች የተሞላ መሆኑን አስተውሏል። ከዚያም የጓደኞቹን መሪ ከማግኘቱ በፊት ጠየቁት። ከዚያም የሚፈልገው መሪ ዲም መሆኑን ሲያውቅና በመከተል ገንዘቡን አውጥቶ ለአደንዛዥ ዕፅ ወስዶ ዲች ካርድ እንዲያሳየው ነገረመው። ሌቨን በውትድርና ውስጥ በነበረበት ወቅት ይጠቀምበት የነበረውን የውሸት መታወቂያ ካርድ ሰጠውና ከዲሚያ ሰዎች አንዱ ወስዶ እንዲመረምረው ወሰደው። ነገር ግን ካርዱ በጣም ፕሮፌሽናል በሆነ መንገድ ተበረበረ። ሰውየው ወደ ዲሚያ ተመልሶ ምንም እንዳልነበረው ይነግረዋልና እዚህ ዲሚያ ሌቮ ሰላምታ ሰጭው እስ ቦርሳ ሰጠውና ደስተኛ እንደሆነ ነገረውና ብዙ መንገድ ከሄደ በኋላ መድኃኒቶች እና አደንዛዥ ዕጾች ጣላቸው። አፓርታማው ውስጥ መለስ እና ባር ውስጥ በነበሩበት ወቅት የጄኒ እና የጓደኞቿን ፎቶ ማየትን ይመርጣልና በዚያን ጊዜ በፎቶው ላይ ቫይበር ጄኒን አይቶ እሷ ላይ በጣም ያተኮረ ስለሆነ የዳዊትን ስልክ ከፍቶ ዳዊት ከቫይበር ጋር ይነጋገር እንደነበር ያውቃል። ጄኒን ያስጠለፈው ነው። ሌቨን ቫይበር የሆላንድ ቡድን ባለበት ባር ውስጥ እንደሚታይ ስለሚያውቅ ወደ መጠጥ ቤቱ ሄዶ በመኪናው ውስጥ ተቀምጦ ቫይበር እስኪመጣ ድረስ ቦታውን በማየት ላይ ሳለ አርቲ በክትትል ካሜራዎች መገኘቱን ስላወቀች አርቲ ዳኒ እና ቫንኮ ሌቮን እንደሚፈልጉ መረጃ እንዳላት ስትነግራቸው እንመለከታለን። መኪና ውስጥ ወጥቶ ከቡና ቤት ፊት ለፊት አመለጠ። ዳኒ እና ቫንኮ ግን መኪናቸው ውስጥ ገብተው አሳደው ይተኩሱበታል። ሌቨን ግን በድንገት ከፖሊስ መኪና ጋር እስኪጋጭ ድረስ እንዴት እንደሚያመልጥ ያውቃል። መሬት ላይ ወድቆ ከዚያ ሌቨን ፖሊስ ሲያገኝ ደነገጠ። ለዳኒ እና ለቫንኮ አስረከቡት እና ገንዘብ ወስደው አስረው በመኪናቸው ወሰዱት። የገደለው አሁንም አጎታቸው እንደሆነ ነገሩት። ሌቨን በነርሱ እና ባለባበሳቸው ላይ በቃሉ ተናደዱ እና ሊደበድቡት አጠቁት። ነገር ግን ሌቨን በጣም መታቸው። ዳን ሌቨንን በሽጉጥ ለመምታት ይሞክራል። ሌቨን ያዘው እጁን ከእሱ ላይ ያነሳል። የተተኮሰው ጥይት የመኪናውን ሹፌር ይመታል እና ሹፌሩም ይሞታል። ከዚያም መኪናው ይገለብጣል። ነገር ግን ሌቨን ዳኒ እና ፉንኮን መግደል ችሏል። ከዚያም ራሱን ነፃ አውጥቶ ከመኪናው ወርዶ ሲሞን ልጆቹ መሞታቸውን ሲያውቅ አዘነ እና ከተቀሩት የማፊያ መሪዎች ጋር እንዲገናኝ አዘዘ። በዚህ ጊዜ ቫይበር እና አርቲ ከዴሚ ጋር ናቸው። እሱም ጄኒ አዋርት በፊቱ ላይ ሲደርስ ተበሳጭ።
ቫይፐር ይህ ስህተት እንዳልሆነ ይነግረዋል። እንደገናም እሱ እና አርቲ ወስደው እንደሚያስጨርሱት እና ሌላ ሴት ልጅ ፈልገው ለግሬት አሳልፈው ተሰጥተው እና ወደ ስምቦን እንመለከታለን። ከማፊያ መሪዎች ጋር ስብሰባ ላይ ወደሚገኘው ስምቦን ምን እንደተፈጠረ ይነግራቸዋል እና ከመካከላቸው አንዱ ከሁለቱ ምርጥ ታጋዮች መካከል ስትሮስ እና ሴፊ የሆኑትን ሁለቱን ከሱ ጋር ገድለው ሲሞን እና ልጆቹን እንደሚጨርሱ ያውቁታል። ሲሞን ወደ ዴሚ ሄደ፣ ምክንያቱም ሌቮን የት እንዳለ በእርግጠኝነት ያውቃል። ፊት ለፊት ቆሞ ነበር። እናም በዚያን ጊዜ ዴሚ የሆሎ ልጅ እንደሆነ ደርሰንበታል። ሌቮን መዋኛ ገንዳ ውስጥ የጣለው እና ዴሚ ከአባቱ ጋር የማያቋርጥ ግጭት ውስጥ የገባ ይመስላል። ምክንያቱም በሞቱ ዜና ደስተኛ ነው። ነገር ግን ዴሚ ሌቮን ዳኒና ፋንክ እንደለ ድንጋጤ የፈጠረበት ከሌቨን ጋር የተነጋገረው ለትንሽ ደቂቃዎች ነበር። ባገኘው በተነጋገረ ቀን ያረጋገጠበትን የመታወቂያ ካርዱን ፎቶ አሳየጎ። ስለዚህ ስሟን መለሰለት እና ሌቨን እያሳደደው እንደነበረ እና በእሱ ምክንያት ወንድሙ እና ሁለት ልጆቹ እንደሞቱ ነገረውና ትቶት ሄደ። ኔስተር እና ሴፊ ስለ ሌቮን ሁሉም መረጃ ማግኘት ችለዋል እና በሚቀጥለው ቀን ወደ ዮርዳኖስ ሄዱ። በዚያን ጊዜ ሌቨን በመኪናው ውስጥ እንዳለ እና ከዮርዳኖስ ትምህርት ቤት እንደሚደውለው አያውቅም ነበር። እናም ወደ ትምህርት ቤት ሄዶ አያውቅም ነበር። እናም ሌቨን በፍጥነት ወደ ልጁ ትምህርት ቤት ሄዶ ወደ አያቷ ቤት ሊወስዳት እና በመንገድ ላይ ማርያም አያቷ ሊወስዳት አለመምጣቱ በመገረም ሌቨን ተጨነቀ እና የሆነ ችግር እንደተፈጠረ ተሰማውና ወደ ዮርዳኖስ ቤት ሲደርስ ቤቱ በሙሉ እየተቃጠለ ስላየ ከመኪና ላይ በፍጥነት ወጣ። ወርዶ ወደ ቤቱ ገባ እና ዮርዳኖስም ከእሳቱ አወጣው። ዮርዳኖስ ለሌቮን እንዲያርጉት ይረዋል መሆናቸውን ነገረው እና እሱ ጥፋተኛ ነው፣ ምክንያቱም የሆነው ነገር የእሱ ጥፋት ነው። ነገር ግን ማርያም ለአያቷ ምላሽ ሰጠች እና ሌቮን ከሞት እንዳዳነው ነገረችው። ስለዚህ ዮርዳኖስ ስህተቱን አውቆ ሌቨንን ይቅርታ ጠየቀ። ከዚያም ሌቨን ከልጁ ጋር ወደ መኪናው ውስጥ ገባ እና ወደ ጓደኛው ጆኒ ሄደ። በዚያን ጊዜ ሌቨን የሆነውን ሁሉ ለጆኒ ነገረው እና በመጨረሻ ዴሚ እንደደረሰ ነገረው እና ዴሚ በሕገወጥ የሰዎች ዝውውር ውስጥ እንደምትሠራ እና ጄኒ የት እንዳለች በእርግጠኝነት ያውቃል። ስለዚህ ጆኒን ወደ ጦር መሳሪያ መደብር ወሰዱትና ለተልዕኮ የሚያስፈልጉትን መሳሪያዎች እንዲመርጥ ጠየቀው። ከዚያም ሌቨን ማርያምን እና ጆኒን ለመሰናበት ወጣና ሴት ልጁን ምሽት ላይ ቫይፐር እና አርቲ ጄኒን ሊገድሏት ወደ ሩቅ ቦታ ሲወስዱት እናገኛቸዋለን። ነገር ግን ጄኒ መኪናው ከዛፍ እስኪጋጭ ድረስ በእግሯ ረገጠቻቸውና ራሷን ነፃ አውጥታ ከነሱ ለማምለጥ እስክትችል ድረስ ርጠች። ጄኒ ከፊት ለፊቷ የፖሊስ መኪና እስክታገኝ ድረስ ትሮጣለች። ግን በሚያሳዝን ሁኔታ እነሱ ለዲሚ ቡድን የሚሰሩ ሙሰኛ ፖሊሶች ስለሆኑ ወስዶ አስረከቦት ቫይፐርናል ሊጨርሶት ነው። ነገር ግን ከጎረቤታቸው ደውለው ሐሳቡን እንደቀየረ እና ጄኒን ወደ እሱ እንዲመልሱት እንደሚፈልግ ይነግራቸዋል። በተመሳሳይ ጊዜ ሌቨን ዴሚ ወዳለችበት ባር ደረሰ እና ከተቀመጠች ልጅ ጋር ሲጨቃጨቅ ሰማው። ስለዚህ ሌቨን በእርጋታ ተንቀሳቅሶ ሁሉንም እስኪጨርስ ድረስ የዴሚ ሰዎችን ገደለ። ከዚያ በኋላ ዴሚ ከእሱ ጋር ያለችውን ሌቨን ችላ በማለት ሽጉጡን በያዘው እጁ ላይ ተኩሶ ክፉኛ ጎዳው። ሌቨን ልጅቷ ገንዘቡን ወስዳ እንድትሄድ ጠየቃት። ከዚያ በኋላ ሌቨን ከዴሚ ጋር ተቀምጦ የጄኒ ምስል አሳየው እና ስለ እሷ ጠየቀው። እሱ እንደማላወቃት ይነግረዋል። ነገር ግን የሚያግታቸው ልጃገረዶች የሚገዙ ደንበኞች ምሽታቸውን የሚያድሩበትን ቦታ ያውቃል። ከመላው ዓለም የመጡ ነጋዴዎች የሚሰበሰቡበት መስሪያ እንደሆነ ነገረው። ለሌቮን ወደ ክለብ የሚወስደውን መንገድ አሳየው። ከዚያም ቦታው ደረሱ። ሌቮን ከመኪናው ወርዶ ዴሚን ይዞት አስቆመው እና ሴት ልጆችን እንደ ሸቀጥ እንዴት እንደሚስተናገድ ጠየው። ስለዚህ ዴም የሚያስብለት ገንዘብ ብቻ እንደሆነ ነገረው። ሌቮን ተኩሶ ጨረሰው። ከዛ ቦርሳውን ዕቃ አንስቶ አደረገ። እዚያ ማን እንደመጣ ያውቃል ሌቨን እና እሱ ደግሞ ዴሚን ወስዶ ወደባል ያውቃል። ስለዚህ ደች ሁሉም የወንበዴዎቹ ሰዎች ሰብስቦ ያልተገለጸውን ሌቨን ሄደው እንዲጨርሱት አደረገ። እናም በክለብ ውስጥ 4 ጋርድ ይዛ ሄዳ ጄኒን ወደ ያዙበት ክፍል ወሰደችው። በዚያን ጊዜ ጄኒ ቸት አስራ ወደ እርሱ አቀረበ። እሷን ለማሰቃየት እየሞከረ ነው እና ይህ ፊቱ ላይ የሚያሳየው ክፋት በፊቱ ይታያል። ቦታው ላይ እየፈነዳ ነው እና እሱን ያፈነዳው ሌቨን ነው። ቦምቡ ወደ ክበቡ በመግባት ሁሉንም ገደለ። እንግዶቹ በመንገዱ ላይ ያገኘውና በዚያ ቅጽበት ሁሉም ሰው በፍርሃት የተሸበረ ይመስላል እና በፍጥነት ቦታውን ለቀው ይወጣሉ። ይህ በተመሳሳይ ጊዜ ደች እና ሰዎቹ ደርሰው ወደ ክበቡ ሲገቡ ሌቨን በፍጥነት እና በከፍተኛ ችሎታ ይንቀሳቀሳል እና ሁሉንም የደች ሰዎችን በሰከንዶች ውስጥ መግደል ይችላል። ከዚያ በኋላ ከደች ጋር ኃይለኛ ውጊያ ውስጥ ገባ። ደች በጣም ጠንካራ ነው እና ሌቨንን መምታቱን ቀጥሏል። ነገር ግን ሌቨን ተቆጣጥሮ ሊገድለው ችሏል። ከዚያ በኋላ ጄኒ ለማግኘት ከቦታው ይንቀሳቀሳል። በዛን ጊዜ ከክፍሉ ውስጥ ሆና ስትጮህ ይሰማታልና በፍጥነት ወደ እሷ ሄደ። ጋሬትን ከፊቱ እንዳየ ተኩሶ ገደለው። ከዚያ በኋላ ቫይፐርን ይይዛል እና በእጁ ውስጥ እስኪሞት ድረስ ይመታዋል። ጄኒን በተመለከተ አርቲን እግሮቿን ይዛ እስክትሞት ድረስ በእግሯ አነቀጫት። ከዛም ሌቨን ወሰዳት። በዚያን ጊዜ ኔስቶር እና ሴፊ ወደ ቦታው ሲደርሱ ሙሰኛ ፖሊሶች ከኋላቸው አሉ። ሴፊ እንዳያቸው ሳያስቡ ተኩስ ከፈተላቸውና መኪናውን ከነርሱ ጋር ፈነዳ። ከክለቡ ፊት ለፊት ሌቮን ጄኒ ከሰንሰለቷ ነፃ አውጥቶ ከክለቡ ለመውጣት አብሯት ወሰዳት። ነገር ግን ኔስቶር እና ሴፊ ተኩሱን ፈጸሙ ተደብቀዋል። ሌቨን በሆቴሉ ውስጥ ያለውን ካሜራ ተጠቅሞ ሴፊን አነጣጥሮ ተኩሶ ገደለው። ከዚያም ቦምብ ይዞ ኔስቶር ላይ ወረወረው እና አፈንድቶ ጨረሰው እና ከዚያ በኋላ ክለቡን
ከጄኒ ጋር ትቶ በሞተር ሳይክል ወደ ቤቱ ወሰዳት። ሲሄዱ ግን በዚያን ጊዜ ሲሞን አይቶ የማፊያውን መሪ ጠርቶ የሆነውን ነገረው መለሰለት እና ተልኳቸው እንዳበቃለት ነገረውና ከሴት ልጅ ወይም ከሷ ወንድ ጋር ምንም ግንኙነት የላቸውም። ስምዖን የወንድሙንና የልጆቹን ሞት መበቀል እንዳለበት ነገረው። የማፊያ መሪው ከግል በቀል ጋር ምንም ግንኙነት እንደሌላቸው ይገነዘባል እና በጣም አስፈላጊው ነገር የማፊያ ፍላጎት ነው ብለው ያስባሉ። እናም ጉዳዩን እንዲረሳው ጠየቀው እና ማንም የሚጨርሰው እሱ ነው። ስለዚህ ስምዖን ዝም እንዲል ተገዶ ጥሪውን ጨርሶ ከንዴቱ ብዛት ቾክ ብሎ ጮኸ። በማግስቱ ሌቨን የጄኒ ቤተሰብ ቤት ደረሰ እና ሁሉም በእሷ ተገረሙ እና እቅፍ አድርገው ላደረገው ነገር አመሰገኑት። ከዚያ በኋላ ሌቨን ወደ ሴት ልጁ ተመለሰ እና ጓደኛውን ጆኒ እና ሚስቱን ሰላምታ ሰጣቸውና ተቀምጠው የደስታ ጫፍ ላይ ሳሉ አብረው ይበላሉ እና ፊልሙ ያበቃል። እውነታ ሚዲያ ከወደዱት ላይክ ያድርጉም። በቀጣይ የቱርክ የኮሪያ ፊልም ይዘን እንጠብቃለን።